ሰላም እንዴት ናችሁ? የዚህ ቻናል ተከታታዮች እንግዲህ ዛሬ ይዤላችሁ የመጣሁት በቤታችን ውስጥ ብዙ ጊዜ ስህተት የምንሰራባቸውን ነገሮች እንድንቀርፍ በሚል የተወሰነ ትንሽዬ የመማሪያ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ እንዲሁም ለወዳጅ ዘመዶቻችሁ በማስተላለፍ ሼር በማድረግ ይህንን ቪዲዮ እንቀጥላለን ማለት ነው። እንግዲህ ይሄ የምታዩት የኤሌክትሪክ ፓወር ኬብል ነው። እንግዲህ በትክክለኛ ባልሆነ ሁኔታ ለምጣድ ተጠቅሞት እንግዲህ እንደምታዩት የእንጨት ከሰል መስሏል። በጣም በመቃጠል ሁኔታ እንግዲህ ይሄ እንዲህ ሊፈጠር ይችላል የሚለውን ነገር ስንገባ የኬብሎቹን የፓወር መጠን ወይም ቲክነሳቸውን የኬብሎቹን የፓወር ቲክነስ ባለማወቅ ምክንያት በማስገጠም ወይም በመገጠም የሚፈጠሩ ችግሮች ናቸው። እንደዚህ አይነት ችግሮች እንግዲህ እዚህ ጋር የምታዩቸው ብዙ የተለያዩ አይነት ሳይዝ ያላቸውን የኤሌክትሪክ ፓወር ኬብሎችን ይዤላችኋለሁ። እንግዲህ እንደምታዩት ያው የተለያዩ ሳይዝ ያላቸው የኤሌክትሪክ ፓወር ኬብል ኮፐር ኬብሎች ናቸው። እንግዲህ ስለዚህ እንደዚህ አይነት ስህተት ላለመፍጠር እንዴት አድርገን እንለካዋለን፣ እንዴት አድርገን እናውቀዋለን የሚለውን ነገር ነው ይዤላችሁ የመጣሁት። እስከዛው አብራችሁን ቆዩ። ይህ የምታዩት ደግሞ መለኪያ ነው። ቨርነር ካሊፐር ይባላል። ዲጂታል ሜትር ማለት ነው። ስለዚህ በዚህ እነዚህን ፓወር ኬብሎች እንዴት አድርገን መለየት እንደምንችልና እንደምንለካ ነው ማሳያችሁ። እንግዲህ በዚህ አይነት መንገድ ቤታችን ውስጥ ያሉ ኤሌክትሪኮችን በቀላል መንገድ እንዴት እንደምንለካ ነው ማሳያችሁ። በመጀመሪያ ያው እንደምታዩት ቨርነር ካሊፐሩን 00 መሆኑን ቼክ እናደርግና በምታዩት መንገድ አንድ ባንድ እንግዲህ እዚህ ጋር ያሉትን የኤሌክትሪክ ኬብሎች አብረን እንለካለን ማለት ነው። ስለዚህ ይኸው ቨርነር ካሊፐሪን እንግዲህ እንደምታዩት በከፈታችሁት ቁጥር የሚሊሜትሩን ቁጥር እየጨመረ ነው የሚመጣው። ስለዚህ እስቲ እቺን ኬብል አብረን እንለካለን ማለት ነው። እስቲ አብረን እንለካ። ይሄው እንደዚህ አረኩኝና አሁን የምታዩትን ፓወር ኬብል ይሄው 1.2 ሚሊሜትር ይላል። ስለዚህ ይሄን ፓወር ኬብል ገበያ ላይ ብዙ ጊዜ ባለማወቃችን የተነሳ 2.5 ነው በሚል ይሸጥልናል። እኛም አምጥተን ቤት ውስጥ በመግጠም የራሳችን ንብረት ላይ ጉዳትና ችግር እንፈጥራለን ማለት ነው። ይሄው እንደምታዩት ይሄ 1.2 ሚሊሜትር ነው የሚለው። ስለዚህ 1.2 ነው። ይቺ ፓወር ኬብል 1.2 ነው። እስቲ ሌላም ደግሞ እንለካ። አብረን እየለካን እንሄዳለን። ያው እንደምታዩት እዚህ ጋር ስክሪኑ ላይ ያሳያችኋል 1.2 ሚሊሜትር ነው የሚለው። ስለዚህ እንዴት ነው 1.2ን 1.5ን 2.5ን እያልን መለየት የምንችለው የሚለው? እስቲ አሁንም የዛኛው አይነት መጀመሪያ የለካነው አይነት ተመሳሳይ ኬብል አምጥቻለሁ። አሁንም እሱን እንለካዋለን። ድጋሚ ይኸው በድጋሚ የፓወር ኬብል 1.2 ነው ማለት ነው። ስለዚህ 1.2 ብዙ ጊዜ የምንጠቀማቸው ለመብራት አገልግሎት ብቻ ነው፣ አምፖል ለማብራት እንጂ ሶኬት ላይ መጠቀም አንችልም ማለት ነው። ምክንያቱም የፓወር ኬብሏ አነስተኛ በመሆኑ የተነሳ ቃል ያቃጥልብን ይችላል። እንግዲህ ይሄው ደግሞ ሌላ ኬብል ደግሞ አመጣውኝ ከቅድሙ ሻል ያለ። ይሄው እንደምታዩት 1.5 ይላል። ስለዚህ ይሄ 1.5ን ይሄንንም 1.5 ለሶኬትም ለማብራትም መጠቀም እንችላለን። ሶኬት ስል ግን ቀለል ላሉ ነገሮች ለሆኑ ሶኬቶች ናቸው። እንደ ቲቪ እንደ ጂፓስ አይነት ሶኬቶችን የምንጠቀምበት ነው። ስለዚህ በእንደዚህ አይነት መልኩ እየለካን
ተራ በተራ እየለካን እንሄዳለን ማለት ነው። ያው በእንደዚህ አይነት መልኩ ኬብላችንን ለክተን በመለየት የምንጠቀምበትንም ፐርፐዝ ልክ እንደዚሁ እንደ ቁጥሩ እንደተለያየው የምንጠቀምበትንም ፐርፐዝ እየለያየን ብንጠቀም የተሻለ ነው ላለው። ሌላው ከቅድም ከለካኋቸው ከነዚህ ትንሽ ሳይዙ ከፍ ያለና ወፍራም የሚመስል የፓወር ኬብል ነው። ይሄም ደግሞ በልኬት ምን ያህል ሚሊሜትር እንደሆነ ምን ለይበትን ደግሞ አሳያችኋለሁ። ይሄው እንደምታዩት 2.0 ሚሊሜትር ይላል። ስለዚህ ይሄ ፓወር ኬብል ባለ 2 ነው ማለት ነው፣ ወይም ደግሞ 2 ነጥብ የሚባለው ኬብል ነው ማለት ነው። ስለዚህ ይሄንን ለሶኬት መጠቀም እንችላለን እስከ ስቶቭ ድረስ፣ እንዲሁም የውሃ ማፊያ ቦይለሮችን ልንጠቀምባቸው ከምንችለው አንዱ ፓወር ኬብል ነው። ስለዚህ ይኸው እንደምታዩት 2.0 ሚሊሜትር ነው የሚለው። በእንደዚህ አይነት መልኩ ፓወር ኬብላችንን ለይተን በየክፍሎቻችን እንደየጥቅማቸውና እንደየአገልግሎታቸው እየለየን ብናዘረጋና ብንጠቀም የተሻለ ነው እላለሁ። ያው እንግዲህ እንደምታዩት 2 ነጥብ ይላል ይሄ። ስለዚህ በእንደዚህ አይነት መልኩ እየለካን እንሄዳለን ማለት ነው። ሌላኛው ደግሞ ይህ የምታዩት ፓወር ኬብል ቆዳው በጣም ወፍራም የመሰለ ባለ 4 የመሰለ ነው ቆዳው። ስለዚህ ይሄንን እንለካዋለን ማለት ነው። ይሄንንም ስንለካው ስንት እንደሆነ አብረን እናያለን። ያው እንግዲህ ቆዳው ወፍራም ቢመስልም የውስጥ የኮፐር ስፋቱ ግን 2.0 ሚሊሜትር ይላል። ስለዚህ ይሄንንም ለሶኬት ብንጠቀመው የተሻለ ነው። እንደዚህ አይነት በጣም አነስተኛ የሆኑ ፓወር ኬብሎችን ለትልልቅ ነገሮች ባንጠቀም የተሻለ ነው። ይሄንንም ቀለል ያሉ እንደ ዳቦ ማጋገሪያ፣ እንደ ማይክሮዌቭን፣ ቦይለር፣ ስቶቭ ምናምን ያስጠቅመናል። በደንብ ማስጠቀም ይችላል፣ መገልገልም እንችላለን። ይህ ቅድም ተቃጥሎ ያያችሁት ደግሞ ፓወር ኬብል እንግዲህ ይሄ ደግሞ ሳይዙ ምን ያህል ነው ቅድም ነግራችኋለሁ። ይሄንን ፓወር ኬብል ለምጣድ በመጠቀማቸው ምክንያት ነው እንግዲህ እንደዚህ ተቃጥሎ ያየ ነው። ስለዚህ ይሄ ፓወር ኬብል ስንት ነው የሚለውን አብረን እናያለን። እንግዲህ ይሄው እንደምታዩት እስቲ 1.8 ነው የሚያሳየኝ፣ 1.7 1.8 1.7። ስለዚህ ይሄ ፓወር ኬብል ከ2 ነጥብ ያላነሰ ወይ ከ2 ነጥብ ያልበለጠ ፓወር ኬብል ስለሆነ ምጣድ ላይ ስንጠቀመው 2.5 እንደዚህ ቢሆን በጣም በትክክል ያው ያስጠቅመናል። ግን ጥሩ አይደለም። ብዙ ጊዜ የ1.5 ነው የሚለው አይገርምም። 1.5 የሆነ ፓወር ኬብልን ነው ለምጣድ ተጠቅመው እንግዲህ ያቃጣሉት። ለምጣድ ባለ 3 ነጥብ እና ባለ 4 ነጥብ ፓወር ኬብሎችን ብንጠቀም የተሻለ ነው። ስለዚህ እንደምታዩት እንደዚህ የተቃጠለበት ምክንያት 1.5 የፓወር ኬብል በመሆኑ ምክንያት ነው። ብዙዎቻችን ለቤታችን ምጣድ ስናዘረጋ በባለ 4 እና በባለ 3 ብናዘረጋ የተሻለ ነው። ብዙ ነገርም እንጠቀማለን። የተዘረጋውን መስመር ከማቃጠል ቤትም ከማንደድ እንቆጠባለን ማለት ነው። ስለዚህ ቤታችሁ ውስጥ የምትዘረጉትን ገመድ እያንዳንዱ ውፍረቱንና ቲክነሱን በትክክል ማወቅ ይኖርባችኋል። ካልሆነም ባለሙያ በማማከር እንዲሁም ባለሙያ ይዞ በመሄድ ገመድ መግዛት ትችላላችሁ። ያው እንግዲህ እንደምታዩት እስካሁን የተማማርንበት ቪዲዮ ይሄንን ይመስላል። እንደዚህ አይነት ቪዲዮ እንዲደርሳችሁ የደወል ምልክቷን በመንካትና ሰብስክራይብ በማድረግ ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ ይህንን ቻናል ተቀላቀሉ። ላለው ስለተከታተላችሁኝ አመሰግናለሁ።